እንኳን አደረሰን እንኳን አደረሰን እንኳን አደረሰን ዛሬ እንግዲህ የ2018 የገና በዓልን ለማክበር እዚህ ቢሾፍቱ ከተማ ባቡጋያ መዝናኛ ነው ሪዞርት ድጋሚ ጀምሩ። በባቡጋያ ሪዞርት እንገኛለን። ፍቅር የኪነ ጥበብ ማህበር እዚህ የገና በዓል ለማክበር ተገኝቷል። ስለዚህ ይህንን ፕሮግራም በጸሎት ነው የሚጀምረው። በጸሎት ደግሞ የሚያስጀምሩልን አርቲስት አሸናፊ እዚህ አጠገባችን ይገኛል። እሱ ካስተላለፈ በኋላ የማህበሩን ስራ አስፈጻሚ አርቲስት አስቻለው ድጋማችንን በማሰብ በዓላችንን ለመጀመር ያስችለን ዘንድ በጸሎት እንጀምራለን። የማህበሩ ስራ አስፈጻሚ አርቲስት አስቻለው እየመጣች መኪና ውስጥ ነው የጨረሰውና በጣም የሚገርም ነው። እንግዲህ ያቀርብልናል። አንድ ሙሉ ፔጅ የሚሆን ግጥም ነው የጻፈው። በጣም ያስገርመኝ። እኛ እያወራን እየተጫወትን ነበር፣ ግን እሱ ግጥም እየጻፈ ነበርና እስኪ አመሰግናለሁ። በጣም ማለት አትብለች በርግጥ አሸናፊ ምን ማለት ምን ይላል? ያው የገናንም በተመለከተ ነው። ገና ሲሉት ስሙን አሳነሰው፣ መገለጫም የለው ፍቅሩን ለቀመሰው። የጌታ መወለድ ነው ለእኛ ተስፋችን፣ ከሞት የታደገን ሞቶ በሞታችን ይኸው አድርሶናል በሰላም በጤና ምስጋና የደረሰው ቸሩ ፈጣሪያችን። ይህችን ቀን ያላዩ እዚህ ያልደረሱ ብዙዎች ሲኖሩ፣ እኛ ግን ደርሰናል ምስጋና ለጌታ ለዘላለም ፍቅሩ። ስለዚህ ወገኖች በአንድነት ለማደግ መተሳሰብና ፍቅር ያስፈልጋል። ገባ ወጣ እያሉ ከፈጣሪ መራቅ ዋጋ ያስከፍላል። የዚህ ዓለም ኑሮ ቢሆንም መከራ፣ ግራ ሲሉት ቀኝ ሲሉት ግራ፣ በጽናት እንቁም ከፈጣሪ ጋራ። ለዚህ ቀን ደርሰናል እኛ ላደረሰን ክብር እንሰጣለን። መኖር ሲገባቸው በሞት ለተለዩን እንጸልያለን። ያለነው በሕይወት ተዋደን እንኖር ብንጠቀም እንጂ አንጎዳም ነው። እድሜ ሮጦ ቢደርስም ከጫፍ የሰው ፍቅር ያልቃል የአምላክ ግን አያልፍም። የአምላክ ድንቅ ስራ ፍቅሩ የገባችሁ በጌታ መወለድ እንኳን ደስ ያላችሁ። የበዓል የገና በዓል ግጥም አርቲስት አስቻለው አቅርቦልናል። አሁን ደግሞ አርቲስት አሸናፊ ደግሞ ይመስራል ገና እንዘምራለን። ገና ዘመረኩ ገባኝ እኮ ዘምራለን
ለዚህ ማህበር ትንሽ እንስሳ ተልባ ለብሳ ትንሽ እንስሳ ተልባ ለብሳ ቀንድ አውጣ ነው። ተልባ ምንድን ነው? ቀንድ አውጣ ነች። ትንሽ እንስሳ ተልባ ለብሳ ቀንድ አውጣ ነች። እንተሰከተች ቀንድ አውጣ ነች። አይ ጭራሽ ማሰብ አይቻልም። ሁለት ጊዜ የምትወለድ ማብራሪያ ያስፈልጋል። ተልባ ከለር ነው ያላት። ከለሩ ነው። ሁለት ጊዜ የምትወለድ ሁለት ጊዜ የምትወለድ ሁለት ጊዜ የምትወለድ እንቁላል በትክክል አንዴ እንቁላል ነው። ከዛ ጫጩት ነው። ሁለቴ የምትወለድ መጀመሪያ እንቁላል ትወጣለች። ከዛ ጫጩት ትወጣለች። ደግሞ ትወጣለች። ምን ቢተልቅባት ሸክሟም አይከብዳት። ምን ቢተልቅባት ሸክሟም አይከብዳት። የላም ቀንድ ላም ቀንድ አይከብዳት ነው ይባላል። ትክክል። አንዴ ከወጣ የማትመለስ የእናት ማጠን ነው። ባዛው ቸኮሌት ሽልማት አለው። ሲከድኑት ኑግ ሲከፍቱት ሱፍ ኑግ ሲከፍቱት ሱፍ አይደለም ወተት አይደለም አውቀዋለሁ፣ ግን በጣም የሚገርምሽ ሲከፍቱት ሱፍ ወይ ራሱ ኑግ ነው አይደለም። አይን ጠፍቶብኝ ነው ማለት ለመነጭ ነው። ከዛ ሲከደን እንትን ነው። አመሰግናለሁ። ግን እኔ አለብዬ በጣም እናመሰግናለሁ። እንግዲህ ይህንን የፍቅር ማህበር ያስጀመረን በሰላም ያስጨርሰን፣ እድሜ ይስጠን፣ ያኑረን፣ አይለየን፣ ከቁጥር አይጉለን፣ ሀገራችንን ሰላም አድርጎ ፍቅርን ጨምሮ ማህበራችን የሚደረጅበትን ያድርግልን። መድኃኒዓለም እንግዲህ ከኛ ጋር ይሁን። እኔ በቁጥር ከልብ እናመሰግናለን። እዚህ በኋላ እንግዲህ ያው ዳቦውን ተቆርሶ ዳቦውንም እየበላን ነው፣ ቡናውም እየደረሰ ነው። ስለዚህ የገናን በዓል እንግዲህ እያከበረ የምንገኘው ፍቅር የኪነ ጥበብ ማህበር እንዲህ ምር ድምቅ ብለው ገናን መስለው ቀርበዋል። አሁን ደግሞ የመጨረሻ አንድ ማችላለች ገናን አስመልክቶ አጠር ያለች ባለች እሱን እንግዲህ ያው ሽልማት ተዘጋጅቷል። ያሸነፈ ሰው ያችን ሽልማት ያገኛል ማለት ነው። ሽልማቷ እንግዲህ ተዘጋጅታለች። ሁላችሁም ወደዚህ ጠረጴዛ ዙሪያ ያላችሁ ያላደረገ ሰው ይወጣል። ግራ እጃችሁ ጀርባ፣ ሆዳችሁን፣ ጭንቅላታችሁን፣ ጆሮ፣ አይን፣ አፍንጫ ጀርባ፣ ጭንቅላት፣ ሆድ፣ ትከሻ፣ አይን፣ ጆሮ ጀርባ፣ ሆድ፣ ግራ እጅ፣ ትከሻ፣ ቀኝ ትከሻ፣ በቀኝ እጃችን ነው ወይ? ቀኝ ትከሻ ይኸው ወገብ፣ አፍንጫ፣ ጆሮ፣ ስጦታ
እኛ መረጃ ምንም እጃችን ነበረ። ጥሩ እንደተዝናናችሁ ደስ በጣም ይዋሱ ገና የአባቶቻችን የገና ጨዋታ አለ። ባህላዊ ሃይማኖታዊ ጨዋታ ነው እና እሱን ጨዋታ በእናንተ አካባቢ እንደሱ ሳይሆን ያው በቤተሰብ እና አሁን እኔ አካባቢ ላይ ተሰባስበው የጎረቤት ልጆች ያለን ነው የማውቀው። በአባቶች ምናምን ሳይሆን አካባቢያችን ላይ እርስ በርስ ለአካባቢ ስለሆነ እሱ ጎረቤት አብረን ተሰባስበን በድምቀት ነው የገና ጨዋታ ተሰባስበን ያው ነው ጨዋታው የገና ጨዋታ ለማለት ነበረ። ከዚህ በመቀጠል እንግዲህ ስለ ገና ጨዋታ አሁን ደግሞ ያው በፌዴሬሽን መልክ በኢትዮጵያ ተካርቷል። እስኪ ስለሱ አሼ ዘርዘር ያለ መግለጫ ልትሰጥልን ጋብዘዋለሁ። እስኪ ተመልካቾቻችን የገና ጨዋታ እንግዲህ ኢትዮጵያ ውስጥ በሕግ ተቀርጾለት የባህል ስፖርቶች ተብሎ ባህላዊ ስፖርት ተብሎ ሕግ ወጥቶለት በፌዴሬሽን የሚመራ አንድ ራሱን የቻለ ጨዋታ። ምናልባት አሁን ኢትዮጵያ ውስጥ ወደ ገጠሩ አካባቢ ካልሆነ የገና ጨዋታ ወይም ቅሌዋን በኩላ ማንከባለል ብዙ አይታይም። ስፔሻሊ አዲስ አበባ ውስጥ ብዙ አናይም። ምናልባት ጃን ሜዳ ሊኖር ይችላል። ያንን ያው ሰው ደግሞ ብዙ አለ። ስለዚህ የባህል ስፖርት ሆኗል። በዓለም አቀፍ ደረጃም እየተደረገ ነው ያለው። የኦሎምፒክ ስፖርትም ጭምር ሊሆን ይችላል ብዬ አስባለሁ። እና እኛ ግን ባህላችንንም በዓለም ላይ አስርጸን የኛን ወስደው ስፖርት አድርገውት በዚህ ልንኮራ ይገባል። ኢትዮጵያውያን በእውነት የኛ ነው ሊሉ ቢሞክሩ እኛ ግን አለቀ። ስለዚህ በፌዴሬሽን መልክ ወደፊት በውድድር መልክ እየተደረገ ነው። በውጭ በደንብ እየተደረገ ሕግ ተቀርጾለት ሁሉም እየተደረገ ነው። አመሰግናለሁ። በትክክል መልክ እናገኘዋለን። በጣም እናመሰግናለን። የኢየሱስ ክርስቶስ ልደት ነው የምናከብረው። የሁሉ ነገር መሰረት እሱ ነው። መሰረታችን፣ ሕይወታችን፣ መድኃኒታችን ኢየሱስ ክርስቶስ እኛ እንድንድን ወደ ምድር የመጣበት ቀን ስለሆነ እያከበርን ያለነው ከፍቅር ሁሉ ትልቁን ፍቅር ይዘናልና ትልቅ በዓል ላይ ነው ያለነው። ሁላችሁም ደግሞ ስላገኘኋችሁ ልጆቼ ናችሁ፣ ደስ ብሎኛል። መመረቅ ይቻላል? አዎ ይቻላል። ክፉን ያዝልን፣ ሰላም፣ ጤና፣ ፍቅር ይስጠን። እግዚአብሔር ደግሞ ሀገራችንን ይባርክልን። ሰላም ጤና ይሁን። እያንዳንዳችሁ በሆዳችሁ በልባችሁ ያሰባችሁትን ያቀዳችሁትን ያለማችሁትን ጌታ መድኃኔዓለም በዕለተ ልደቱ ያሳካላችሁ፣ ጤና ይስጣችሁ። ምቀኛውን ከሀገር አይጦን ከማገር ያጥፋልን። ሱጢ ሙጢ አላልሼ አቃምሼ እዚህ ወስጄ እዚህ መልሼ የያዝልን። ክፉን ሁሉ ያርቅልን፣ ሰላሙን ያምጣልን፣ ጤና ይስጠን። ያላገባ ያግባ፣ የወለደ ደግሞ ልጁን ይዳር። ጤና ደግሞ ለኛ ለእናቶች ደግሞ ጤና፣ ፍቅር፣ እድሜ ስጋ ወደሙን ወስደን ተከብረን የምንኖርበት እድሜ ይስጠን። ከኔ የተረፈውን መድኃኔዓለም ይሙላል። አሜን። አመሰግናለሁ። አንድ ጥያቄ አለኝ። የገና በዓል ሳንቲም ይቀመጣል። እሺ፣ ይሄን ለመጣል
በቃ መንቀሳቀስ ነው ያለበት። ከከብለ ልመጣ ከራዩ ላይ ከራሱ ይሄ ጌም ማለት የጭንቅላት ጨዋታም አይደለም፣ የጉልበት ጨዋታም አይደለም፣ ቴክኒካል። ስለዚህ ይሄን የጣለ ሰው ጀግና ነው የሚሆነው። ግንባር ነው ከለልኩሽ። ይወዳደር በሳንቲም ምርጥ ሽልማት ነው የሚሸለመው። ምርጥ ሽልማት አለው። አካሉ ላይ ይሄ ሳንቲም ይቀመጣል። እሺ ይሄን ለመጣል በቃ መንቀሳቀስ ነው ያለበት። ከራዩ ላይ ከራሱ አሁን ያለው ጌሙ እንግዲህ እስከቻለችበት በቃ ካለች ያመጣው የቴክኒክ ነው እና አንድ ሳንቲም ግንባሯ ላይ ይለጠፋል። ያንን የተለጠፈ ሳንቲም በማንኛውም ቴክኒክ ተጠቅማ ያንን ከላዩ ላይ ማውረድ ነው። ሳንቲሙን ወደ መሬት መጣል ነው። ስለዚህ ገኒ የፍቅር የኪነ ጥበብ አባል ናት። ገኒ የመጣለች እንግዲህ አሼ ሳንቲሙን ግንባሯ ላይ ያስቀምጣል። ያንን እንዴት አድርጋ ተቀበላለች የሚለው ነው። ዳጎስ ያለ ሽልማት አለው። ዳጎስ ያለ ሽልማት አለው። መልካም ይደገም። መምከርም መንገርም አያስፈልግም። ለሷ የሚነገራት ህግ ምንድነው? ሲደረግላት አይን ትጨፍናለች። በእጅ መንካት አይቻልም። አለቀ። በእጅ በፍጹም አይነካም። ሲደረግልሽ ግን አይንሽን ካልጨፈንሽ እንዲህ ልትይ ስለሚችል በደንብ ሳይዝ እነዚህ ናቸው ገብቶ የሚይዙት። እነዚህ ወታደሮቹ በዚህም ያለው በዚህም ያለው የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንግዲህ በቢሾፍቱ ሪዞርት ከፍቅር የኪነ ጥበብ ማህበር በአንድ ላይ በመሆን አክብረነዋል። በቆንጆ ፕሮግራም አክብረነዋል። እንግዲህ ለሚቀጥለው ዓመት ደግሞ ከዚህ የበለጠ ተዘጋጅተን ሁላችሁንም መልካም በዓል ተመኝላችሁ እናመሰግናለን። ያደርግ ነው። አይንሽን ጨፍኝ እስከሚያደርግልሽ ድረስ አይንሽን ጨፍኝ እስኪደረግ ድረስ በእጅ መንካት አይቻልም። በማንኛውም ቴክኒክ ተጠቅመሽ ግን መጣት ትችያለሽ። መልካም እድል። ጨፈና ምንድን ነው እጅ እኔ አለሁልሽ እኔ እንግዲህ ሳንቲሙ ግንባሯ ላይ እየተቀመጠ ነው። አታርግብኝ። ጨፍኝ ጀምሪ፣ ለመጣል ጀምሪ። አሁን ጀምሪ። መስለሉ ይቻላል እኮ መንካት የለም ይቻላል። ኢቦንጎ ሽልማቱ እንግዲህ መንካት የለም እጅግ በጣም ትልቅ ነው። ትንሽ ነገር ነው። በቃኝ ካላለች ግን ሽልማቱ ነው እኮ ዋናው። ሽልማቱ ዳጎስ ያለ ነው። ሽልማቱ ዳጎስ ያለ ነው። ወላይተኛ ጨፈሪ ወላይተኛ ጨርሳለች። ጌሙ በበቃኝ ጨርሳለች። ሳንቲሙ ግን እንትን አላለ። ቆዳዬ ማስቲሽ ሲኖረው የማውቀው ነገር የለኝም። አንሳላት፣ በቃ አንሳላት፣ አንሳላት፣ አንሳላት። አይንሽን ጨፍኝ እንዴ የለም እንዴ ወይኔ
ሽልማቱ ግን አለ አይገርምሽም? ሀገሮች በአንደኛው የዘመን አቆጣጠር ከ2 ሳምንት በፊት ያከብራሉ። ሶስቱ ሀገራት እነማን ናቸው? በማንኛው የዘመን አቆጣጠር ነው? ሶስት ሀገሮች ከሶስቱ በአንዱ የዘመን አቆጣጠር ያከብራሉ። አቆጣጠር ከ2 ሳምንት በፊት ያከብራሉ። ሶስቱ ሀገሮች እነማን ናቸው? በማንኛው የዘመን አቆጣጠር ነው የሚያከብሩት? ሶስት ናቸው። እሺ ሞክሪ የሱን መልሽና ሌላ ያንቺ ጥያቄ አለ። ኦኬ ሶስቱ ሀገራት በግሪክ በቆጵሮስ እና በሮማኒያ የሚገኙ የኦርቶዶክስ እምነት ተከታዮች ናቸው። በግሪካውያን ሁለት ሳምንት ያከብራሉ። ከሁለት ሳምንት ይህ ይመስላል። አንድ ሀገር አርሜኒያ ነው። ከሌሎቹ በተለየ ሁኔታ አንድ ሀገር ገናን በራሷ ቀን አቆጣጠር በተለየ ቀን የምታከብረው የትኛው ሀገር ነው? እኔ ልመድ ኢትዮጵያ አሜን 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 እንወድሻለን ሲታይ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተዘረሰ እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተዘረሰ እንኳን አደረሰን ከቁጥር ሳያጎል አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተዘረሰ እንኳን አደረሰን ከቁጥር ሳያጎል ዮሃ ሲናገናይ ዮሃ ሲናገናይ አሲናበል አሲናገናይ አሲናበል በገና ጨዋታ አሲናበል አይቆጡም ጌታ አሲናበል የለውም በገና ሰብት የለሽም ዮሃ ሲናገናይ ዮሃ ሲናገናይ አሲናበል አሲናገናይ አሲናበል በገና ጨዋታ አሲናበል አይቆጣም ጌታ አሲናበል የለውም